ይህ ሪች ቲዩብ ነው። ሰላም ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ልናሳያችሁ ወይንም ልናጋራችሁ የመጣ ነው ርዝ በአትክልት እንዴት ይሰራል፣ የምጠቀማቸው ግብአቶች ምን ምንድን ናቸው የሚለውን አብረን የምናይ ይሆናል። ቀደም ብዬ እንግዲህ ሽንኩርትና ካሮት አንድ ላይ አብስያለሁ ከዘይት ጋር። ሽንኩርትና ካሮቱ በደንብ ብስል ካለልኝ በኋላ እሸት አተር ወይንም ደግሞ በአረቡ ሀገር ባዜላ ይባላል። እጅጉን በጣም ደስ የሚል ጥሩ ቴስት አለው። እንግዲህ እሸት አተር ተወዳጅ ነው። በማንኛውም ቦታ እሸት ነገር ተወዳጅነትን ያተረፈ ነው። እንደዛ አድርጌ እንግዲህ እነዚህን ሶስት ግብአቶች በጥሩ ሁኔታ ከዘይት ጋር እንግዲህ ጥብስ አድርጌ እያበሰልኩኝ ይገኛለሁ ማለት ነው። ውድና የተከበራችሁ ቤተሰብ ሪች ዩቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ መልኩ እንግዲህ ብሬክ እያደረግኩኝ በመሀል ያው ድስቴን አያለው ማለት ነው። አማስላለው ከስርም እንዳይዝብኝ። በጣም አሪፍና ተወዳጅ ነው ሩዝ በአትክልት ከልጆች እስከ አዋቂዎች ድረስ እንግዲህ ማንኛውም ሰው ሊመገበው የሚችል ምግብ ነው። እንደዚህ አምሮበት እንግዲህ እየሰራሁት እገኛለሁ። ያ በደንብ መብሰል አለበት። ርዝ ለብቻው በሞቀ ውሃ ዘፍዘፍ አድርጌዋለሁኝ። ያ ማለት እነዚህ ግብአቶች ከበሰሉ ሩዙን ሳደርግ ብዙ ሰዓት አይወስድብኝም። መሽሩም አድርጌያለሁ። በጣም ከአትክልት ሩዝ ጋር እጅጉን በጣም ይጣፍጣል ማለት ነው። እናም እንግዲህ አንድ ላይ እነዚህን ግብአቶች ተጠቅሜ ተበልቶ የማይጠገብ በጣም አሪፍ የርዝ በአትክልት ነው ዛሬ ምሳ ማለት ነው። በሰዎቼ ምርጫ ነው የምሰራው። እጅጉን በጣም ናፍቆናል። ሩዝ በአትክልት መመገብ እንፈልጋለን ዛሬ ተብዬ እንግዲህ ይህንን ምግብ እየሰራሁኝ ይገኛለሁ። እውነት ለመናገር በጣም ነው የሚጣፍጠው። አሪፍ ምግብ ነው። ብዙ ግብአቶችንም አይጠይቅም። በትንሽ ነገር ግን እጅጉን በጣም ተበልቶ የማይጠገብ ርዝ ምግብ እንሰራለን ማለት ነው። እንደምታዩት እንግዲህ በዚህ መልኩ እምር ብሎበታል። ብስል እያደረግኩት እገኛለሁ። በመሀል ከስርም እንዳይዝብኝ ያው ቶሎ እንደዚህ አማስለዋለሁ አየዋለሁ ማለት ነው። ቤተሰብ አደራ አበረታቱን፣ ሰብስክራይብ አድርጉ፣ ላይክም ሼርም እያደረጋችሁ። ለከለር እርድ ተጠቀምኩኝ። እርድ እጅጉን በጣም ደስ የሚል ከለር ይሰጣል ከሩዝ በአትክልት ሲሰራ። በዚህ መልኩ እንግዲህ ሚክስ እየተደረገ ይገኛል ማለት ነው። ሽታውን በጣም ነው ደስ የሚለው። ብዙ ግብአት አይጠይቅም፣ ነገር ግን አሪፍ ምግብ እንሰራለን በትንሽ ግብአቶች። በደንብ አድርጌ እንግዲህ እየጠበስኩትኝ እገኛለሁ ማለት ነው። አንድ ላይ አትክልቶችን የተጠቀምኳቸውን አትክልት እና ውድ ቤተሰብ እንግዲህ በእርግጥ ሁላችንም ያው የተለያየ ሙያዎች ይኖሩናል። እርስ በራሳችን ደግሞ ሼር እንደራረግ። እስኪ እዩት እንዴት እንደሚያምር እጅጉን በጣም ደስ ይላል። እናም እንግዲህ አትክልቶቹ በዚህ መልኩ ጥብስ ብለው እንግዲህ ከተስተካከለ በኋላ ያዘጋጀሁት እርዝ አለ። ያዘጋጀሁትን ርዝ እንግዲህ በዚህ መልኩ እቀላቅለዋለሁኝ። ለብቻ በሞቀ ውሃ ተዘፍዝፎ የቆየ ነው። ያ ማለት ቶሎ እንዲበስል ያፋጥንልኛል። ጨውም አደረግኩበት። አንድ ላይ እንግዲህ ሚክስ እየተደረገ ይገኛል ማለት ነው። ከለሩ እንዴት እንደሚያምር እንግዲህ ምግብ አይን ነው መጀመሪያ ምግብን የሚመገበው። በአይናችን ያየነውን ነገር ነው ይሁን አፒታይዘራችን
ደስ ተሰኝቶ ልንመገብ የምንችለውና እነዚህ የተጠቀምኳቸው ግብአቶች ደግሞ ሩዙን እንግዲህ እጅጉን በጣም አድርገው አሳምረውታል ማለት ነው። አያችሁት? ተመልከቱ እንዴት እንደሚያምር። በዚህ መልኩ እንግዲህ እያዋሃርኩት እገኛለሁ። አሁን እንግዲህ እዚህ ጋር በደንብ አድርጌ ካዋሃርኩት በኋላ ትንሽ እንዲበስል የሚያደርግ ውሃ በመጠኑ ጨምራለሁኝ። እንዳይበዛም እንዳያንስም አድርጌ፣ ከበዛ ያው የመያያዝ ደስም የማይል ይሆናል ማለት ነው። ሶ መጥኜ ውሃ አደርግበታለሁ። ተመልከቱ። መጀመሪያ በደንብ አድርጎ ከአትክልቱ ጋር እንዲዋሃድ ውሃ አልተጠቀምኩም፣ አላደረግኩበትም። አሁን ከዚህ በኋላ ግን ለብቻ የፈላ ውሃ አለኝ። በደንብ ከተዋሃደ በኋላ መጨረሻ ላይ እንግዲህ ያዘጋጀሁት በጎን የፈላ ውሃ ሙቅ ውሃ አለኝና እሱን አደርግበታለሁ። እንዴት እንደሚያምር ቤተሰብ። እናም እንግዲህ እርዙ እንግዲህ በዚህ ሁኔታ አምሮበታል። እንዲህ የፈላውን ውሃ አደረግኩበትኝ ማለት ነው። ከዛማ በቃ ምን ብዬ ልንገራችሁ፣ ለመጨረሻ ጊዜ ነው የማማስለው የማዋህደው። ከዛ በኋላ በራሱ ጊዜ ውሃውን ምጥጥ እስከሚያደርግ ድረስ እሳቴን ቀንስ አድርጌ አበስለዋለሁ ማለት ነው። መጨረሻ ላይ እንደዚህ ሆኖ አምሮበት እንግዲህ ጨርሰናል ውድ ቤተሰብ።